ሰላም ሰላም ያሲፈን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ደህና ናችሁ ያላችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የመጣው ማለት ነው ያው የታችን አረብ ሀገር ሰርታ 10 አመት ሰርታ ወደ ሀገር የሄደችው ታውቃላችሁ። የታችን ኤቢሲ ላይ ቀርባ ነበረች። ስራው የሰራችው እንዳለ እንቁላል ምናምን ዶሮ ምናምን ስራ ነበረች። ከባላ ጋር ነው ማለት ነው። ባሉና ወንድሙ ብላ ተናግራ ነበረች። ሁላችሁም ታውቃላችሁ። አሁን ግን ዩቲዩብ ከፍታለች። እውነት መናገር ማለት ነው። አግዟት በቃ እውነት የታችን ነው ማለት ነው። እውነት 2 ልጅ ማሳደግ ብቻ ሆና በጣም ከባድ ነው። ታውቃላችሁ ኢትዮጵያ ያላችሁ ሁላችሁም ታውቃላችሁ። ኢትዮጵያ ያላችሁ የአንድ ልጅ ማሳደግ እየደከማችሁ አላችሁ። ግን እቺ ልጅ እውነት በጣም አዛዘነችን ማለት ነው። ዛሬ የሆነ ልጅቷ የሷ ማለት ነው የሷ ጋር የምትሰራው የሷ ጓደኛ ነው መሰለች። ፕራንክ አርጋ ነች። ግን ፕራንክ አረገች። ፕራንኩ ምንድነው ግን በጣም አዛዘነች። እውነት በጣም አለቀስኩኝ። ከእውነት እኔ እንጃ እንባዬ መያዝ አልቻልኩም ማለት ነው። በጣም ነው ያለቀሰችው ማለት ነው። እና ስለዚህ እና ምን ማለት ፈልጌ ነው ቤተሰብ እና ቤተሰብ በጣም ነው አዛዘነች። እውነት መናገር በጣም ነው አዘንኩኝ ማለት ነው። እና እሷ ግን ፕራንክ ያረገች ልጆችሽን አያምሩም፣ ልጆችሽን በጣም አያምሩም ብላ ማለት ነው። ልጆች የምን ልጆች ወለደች ብላ እውነት በጣም ራበኝ ስራ ላይ ኖርኩኝ ብላ ማለት ነው። እንጀራ ስጭን ስትል እንጀራ የለም ውስጥ ተነሽና ውሰጂ ያለች ምጭጭቅ አረገች። እውነት በጣም አዘንኩኝ ማለት በጣም አለቀስኩኝ። ማዘን አልፎ በጣም ነው አለቀስኩኝ ማርያምን ማለት ነው። ግን እንደዚህ ማድረግሽ በጣም ጥሩ አይደለም እንዴ። እናት ነው። ልጆቹም ባያምሩም እናት ልጆችን ታምራለች እቺ አታምርም ብላ አልተጥልም። ታውቃላችሁ እናት ነው። ታውቃለሽ አንቺም በኋላ ላይ የሚያጋጥምሽ ነገር የአንቺ ሴት ስለሆነች ብዙ ነገር አለ የሚያጋጥምሽ ነገር አለ ታውቃለሽ። እና ስለዚህ እንደዚህ እንዳትበይ ማለት ነው። እውነት መናገር በጣም አዛዝነች። እውነት በጣም አለቀስኩኝ ማለት ነው። እውነት መናገር አለቀስኩኝ ማለት ነው። እና ስለዚህ እንደዚህ ማድረግ የለብሽም ማለት ነው። ይኔት በርቺ ይልሻለሁ። እውነት መናገር ማለት ነው። ኢትዮጵያ እብስ ያላችሁ ላይክ ፎሎ አርጉላት ማለት ነው። እውነት መናገር ማለት ነው። እናንተ ግን አንድ ነገር እውነት እናንተ ግን ሰው የሚሰራ ሰው ወስ ችግር ውስጥ ያሉ አታበረታቱ ማለት ነው። እና አፍታም ሰው ነው የምታበረታቱ ማለት ነው። እውነት መናገር አሁን አብረሽ ሩታ ምናምን ያላችሁ ያለን ሁላችሁም ማለት ነው። እና እሱ ግን ጠግቦ ነው ማለት ነው። ጥጋብላችሁ አብረሽ እንደዚህ ሩታ እንደዚህ እናረጋን ብላችሁ ብዙዎችን ኬክ ምናምን ሰርታችሁ ግን ብዙ ነገር ታረጋላችሁ። እቺ ግን እቺ 2 ህጻን ያላችሁ በኋላ ላይ እኛም እንደርሳለን። እውነት አናቅም። ስለዚህ ሁላችሁም አበረታቱ። እውነት መናገር በጣም አዛዝነች። እውነት መናገር ወይ በጣም አለቀስኩኝ ማርያምን በጣም ነው አለቀስኩኝ ማለት ነው። እና ሁላችሁም አበረታቱ። ገብታችሁ ፎሎ አርጉ፣ ገብታችሁ ሼር አርጉ። ግን ኮሜንቱ ዝግ ነው። ኮሜንቱ ዘግቶ ነው አለው። ግን በጣም ነው እውነት በጣም ነው አለቀስኩኝ ማለት ነው። ገና አዲስ ነው የከፈተችው ለልጆቿ ብላ ማለት ነው። ለልጆቿ ብላችሁ ፎሎ ላይክ አርጉላት ማለት ነው። እውነት ሼር አርጉላት። በቃ የእሷ ቪዲዮ ስትለቅ የእሷ ቪዲዮ እንዳታሳልፉ ማለት ነው። እና ስለዚህ ያው ምንም እኮ እዚህ የአረብ ሀገር ያለን ኢንተርኔት አንገዛም። በቃ ገብተን በቃ አንድ ስልክ 2 ስልክ ካላችሁ አንድ ስልክ ላይ ከፍታችሁ ትሄዳላችሁ። የሚከብድ ነገር የለም። ቤተሰብ ወኒ ነገር ገዝተን ለሰው እንሰጣለን፣ ስጦታ እንሰጣለና ግን እናንተ ማለት ነው እውነት መናገር በጣም ከበደኝ ማለት ምን እና ስለዚህ ሁላችሁም ማለት ነው ሁላችሁም
አግዟት፣ በቃ አግዟት። ማገዝ አይደለም ለብር አይደለም፣ በቃ ፎሎ አርጉ፣ ሼር አርጉላት ማለት ነው። እውነት በጣም አዛዘነች፣ እውነት መናገር ማለት ነው። ከዚህም በፊት ሁላችሁም አረብ ሀገር ሰርታ ለትዳር ብላ ማለት ነው በኋላ ለልጆችን በስራት አሳድጋለሁ ብላ ለአረብ ሀገር ሰርታ ስንት አመት ሰርታ የገባችው ቤት ሰርታ ሁሉም ነገር ሰርታ ግን እሷ ባለውን ካደ፣ ባለውን ደብድቦ፣ ባለው የወንድሟን በዚህ ጭምር ደብድቦ ማለት ነው ሁሉም ነገር አድርጎ ቀጥቅጦ ሄደዋል ማለት ነው። እና ስለዚህ እናንተስ እኛስ ምን እንጠብቃለን? እኛም አረብ ሀገር ስለናለን፣ እናንተ ግን በጎን ነው። በቃ ሁላችሁም ሰምታችኋል ምን እንዳለች ማለት ነው። በቃ ፎሎ አርጉ፣ ላይክ አርጉላት፣ ሼር አርጉላት። እውነት በእናትህ ሼር አርጉለት። በቃ ስታዛዝን እውነት ማለት ነው። በጣም ነው የምታዛዝን እውነት መናገር ማለት ነው። እናንተ ጋታችሁ ፎሎ ሼር ሰብስክራይብ አርጉላት ማለት ነው። ሁላችሁም ለምን መሰላችሁ? ሁሉም ነገር ለበጎ ነው። እሷ ግን ልጆቿ አመናጭቃ ልጆቿን እንደዚህ አርጋ ማለት በጣም አዘነች። እውነት በጣም ከአቅሜ በላይ ነው አዘነች እሷ ማለት ነው። ግን እንደዚህ ማድረግ የለባትም እሷ ማለት ነው ሲጀመር ማለት ነው። ብዙ ፕራንኮች አሉ ለልጆቹ በኩል እናት ናት። ስለዚህ ለልጆቿ በኩል በጣም እውነት እኔ እንጃ እንደዚህ ማድረግሽ የለብሽም ማርያምን። እና በጣም አለቀስኩኝ እውነት። እሷን በጣም አለቀሰች። ራብኝ ያለች እውነት እንደዚህ ታረጋለሽ እንዴ? በልተሽ ጨርሲ የሆነ ነገር እንደዚህ ማድረግ ነው እንጂ በውጭ ወደውን በውጭ መጣ ወደውን ፕራንክ አረገች። ስታዛዝን በጣም የምታዛዝን እውነት ማለት ነው። እና ሁላችሁም አበረታቱ ማለት ነው ቤተሰቦቼ። እና በጣም ነው የምወዳችሁ፣ በጣም ነው ማክብራችሁ። እንደምታዩ እንደምታበረታቱ ተብሳለኝ ማለት ነው። እና ሁላችሁም በጣም አመሰግናለሁ። ባይ ባይ።